10 ችግሮች 10 መፍትሄ የያዙ መጽሐፍት። አንደኛ፣ የሰዎችን ወደ አንተ አመጣጥ መለየት ከከበደህና ማመን የማይገቡህን ሰዎች እያመን ከተቸገርክ የአሹቶሽ ቲዋሪን ዘ አርት ኦፍ ሪዲንግ ፒፕል አንብብ። ሁለተኛ፣ ዘላቂ ልማዶችን መተግበር ካቃተህ የጄምስ ክሊርን አቶሚክ ሃቢትስን አንብብ። ሶስተኛ፣ ትኩረት የማድረግ ችግር ካጋጠመ የካል ኒውፖርትን ዲፕ ወርክ አንብብ። አራተኛ፣ በጣም ቢዚ የሆንክ ነገር ግን ውጤታማ መሆን ካቃተ የግሬግ ማኪዩንን ኢሴንሻሊዝም አንብብ። አምስተኛ፣ ስራዎችን የማሳደርና የማዘግየት ችግር ካጋጠመ የአሹቶሽ ቲዋሪን ጌት ኢት ደን ናው አንብብ። የማይጠቅሙ ሐሳቦችን በራስ ላይ እያሰብ ከተቸገርክ ወይንም ራስ ላይ ሰልፍ ሳቦታጅ እያደረግ ከተቸገርክ የብሪያና ዌስትን The Mountain is You አንብብ። ሰባተኛ፣ ስሜታዊ በመሆን ብዙ ገንዘብ እያወጣ ከተቸገርክ የሞርጋን ሃውዝልን The Psychology of Money አንብብ። ስምንተኛ፣ ጀምረህ እያቋረጥ ከተቸገርክ የዴቪድ ጎጊንን Can't Hurt Me አንብብ። ዘጠነኛ፣ ከሰዎች ጋር መግባባት ከተቸገርክ የዴል ካርኔጊን How to Win Friends and Influence People አንብብ። አስረኛውና በጣም ወሳኙ ሕይወት ግራ እየገባህ ከሆነ ያለህበት ጠፍቶ ከሆነ ጨንቆ ከሆነ አቅጣጫ ጠፍቶብህ ከሆነ አዝነህ ከሆነ ለጠቅላላ ችግርህ በሙሉ እና እጅግ ለተሻለ ሕይወት ቅዱሱ መጽሐፍ ቅዱስ ነው።